ሄሎ እንዴናችሁ ዛሬ ማሳያችሁ በድንች የሚሰራ የፊት ላይ የምንቀባው ነው። ቆዳችን ላይ ሰውነታችን ላይ መቀባት እንችላለን። እኔ እየከተፍኩ እየሰራው አሰራሩንም እያያችሁ በዛው ጥቅሙን እነግራችኋለሁ። አንደኛ ቆዳችን ያነጻልናል። ሌላው ፊታችን እንዳይሸበሸብና እንዳይወርድ ያደርጋል። ደረቅ የሆነ ቆዳ ካለንም እንደዛው ይረዳናል። ብራይት እንዲሆን ያደርጋል። ቆዳችን በራሱ ድምቅ እንዲል ያደርጋል። ሌላው በተጨማሪ ቫይታሚን ሲ በውስጡ አለው። ስለዚህ በጣም ነው ድንች ለፊት በጣም ጥሩ ነው። ፊታችሁ ላይ የወጣ ነገር ካለ ይሄን ቆርጣችሁ ሳትፈጩትም ራሱ ፊታችሁን ማሸት ትችላላችሁ። እዚህ ጋር እንደምታዩት ሎሚም አደርግበታለሁ። ሎሚም ቫይታሚን ሲ ያለው ሲትሪክ አሲድ በውስጡ አለው። አንታይ ኦክሲደንት ነው። ጥሩ ኮምቢኔሽን ናቸው ሁለቱ። ሌላው ትፈጩታላችሁ፣ በፈለጋችሁት ነገር መፍጨት ትችላላችሁ። የፈጫችሁትን መጠቀም ትችላላችሁ። ጨምቃችሁም ደግሞ ጁሱን ብቻ መጠቀም ትችላላችሁ። ምርጫው እንግዲህ እናንተ ነው። ይሄንን በሳምንት 2 ብትጠቀሙ ጥሩ ለውጥ ታያላችሁ። ፍሪጅ ውስጥ እስከ 5 ቀን ማስቀመጥ ትችላላችሁ። ውጭ ግን ስለሚበላሽ በሳምንት 2 ስለሆነ ያንን ሰርቶ መጠቀም። ፊቴ ላይ እንዴት እንደማረገው አሁን አሳያችኋለሁ። ይሄ በብሩሽ ከፈለጋችሁ በእጃችሁ ፊታችሁ ላይ ተቀብታችሁ ለ20 ደቂቃ ትቆያላችሁ። ከዛ ትታጠቡታላችሁ። የሚፈስ ነገር ስላለው ከላያችሁ ላይ ልብስ ፎጣ ነገር ብታረጉ ጥሩ ነው። እኔ አጋጣሚ ሆኖ ረስቼ አላደረኩም። ሌላው ቪዲዮ በመለቅበት ሰዓት አብዛኞቻችሁ እየደረሰን አይደለም ብላችሁኛል። ችግሩ ከኔ ሳይሆን ሰብስክራይብ ብታደርጉም የደውል ምልክቱን ካልነካችሁ ቪዲዮ ፖስት በማድረግ ሰዓት ቶሎ አይደርሳችሁም። አዲስ ያወጡት ህግ ነው። እሱን ደግሞ አጠር ያለች ቪዲዮ ሰርቼላችኋለሁ። በቀላል መንገድ የደውል ምልክቱን የምታገኙበት ሰብስክራይቡ ላይ ያለ ግን ሌላ መንገድ አለው። እሱን ፊቴ ላይ 20 ደቂቃ እስኪደርቅ ድረስ እና ታጥቤ እስከመጣ እሱን አሳያችኋለሁ። ይሄው እንደምታዩት ዩቲዩብ አለ። እሱን ስትነኩ በቀይ ምልክት ከላይ ትንሽ በትንሹ የናንተ ፎቶ አለ። እዚህ ጋር ማይ ቻናል የሚለውን ትነካላችሁ። ሁሉም ላይ ያለ ይሄኛው ማይ ቻናል የሚለው ከዛ የናንተ ፎቶና እንደዚህ የተለያዩ ይመጣሉ። ከላይ ሆም ቪዲዮ ፕሌሊስት የሚል ያከበብኩት ቻናል የሚለውን ስትነኩ ሰብስክራይብ ያደረጋችኋቸው በሙሉ ይመጣሉ። እዛ ላይ ያለውን ይሄ የምታዩት የደውል ምልክት እሱን ትነካላችሁ ማለት ነው። ቻናል ላይ የሚለው ታገኙአላችሁ። ቻናላችሁ ላይ ካልነካችሁት ግን ላታገኙ ትችላላችሁ ቪዲዮዬን። አሁን ታጥቤዋለሁ። ለዛሬ ያዘጋጀውላችሁ ይሄንን ይመስላል። ሰብስክራይብ ማድረግ እንዳትረሱ። እንዳልኳችሁ የደውል ምልክቷን ካልነካችሁ የኔን ቪዲዮ ማየት አትችሉም። በሌላ ቪዲዮ እስክንገናኝ ቻው።